ሁሉንም አይነት የስልክ ወሬዎችህንና ቀጠሮችህን ቀድመህ ጨርስ። ይህንን በማድረግህ አስደሳች ምላሽ ታገኛለህ። ይህንን በሰው ላይ እንደ መጫወት አትቁጠረው። እኔም ብሆን በሰው ጭንቅላት ላይ መጫወት ደስታን የሚሰጠኝ ሰው አይደለሁም። ነገር ግን ይህንን ነገር በአግባቡ ስትጠቀምበት ሴቶች ደስ ይላቸዋል። አሁን እነሱ የሚያፈቅሩት አይነት ጨዋታ ነው። ሴቶች እኮ መወጣጠርን ይወዳሉ። የስልክ ንግግርህን፣ ወሬህን ወዘተ ቀድመህ መጨረስ የሚኖርብህን ምክንያት ሁለት ስራዎችን ስለሚሰራልህ ነው። በመጀመሪያ እኔ አልጓጓሁም፣ ሌሎች የሚሰራቸው ስራዎች አሉብኝ፣ ልታገኝኝ ከፈለግሽ በደንብ መታገል አለብሽ የሚል አንድምታ ስለሚያጭር ነው። በሁለተኛ ደረጃ ነገሮችንና ሁኔታዎችን የምትቆጣጠር አይነት ወንድ መሆንህን ያሳይልሃል። ይህንን ስልትህን በእያንዳንዷ የስልክ ጥሪና ንግግር እስከ መጨረሻው ከተጠቀምክበት በምታገኘው ምላሽ በደስታ ትሰክራለህ። ሴቶች እንዲህ ሲሉህም ታደምጣለህ። ምን ነው ጥሩ ጊዜ እያሳለፍን ነው እኮ። እሺ መቼ ያገኘሃለሁ? አትወደኝም እንዴ? በነገራችን ላይ እንደዚህ ማለት ሲጀምሩ ወጥመዳቸው ውስጥ እንዳትገባላቸው። እንዲህ በል፣ በእርግጥ እወድሻለሁ፣ ጥሩ ጊዜ እያሳለፍን ነው፣ ግን ስራ በዝቶብኛል፣ የሆነ የምሰራው ስራ አለብኝ፣ ስለዚህ ነገ ደውይልኝ፣ ምናልባት በዚህ ሳምንት መጨረሻ ልንገናኝ እንችላለን። እንዴት አንጀት የሚያርስ መልስ መሰለ! እንዴት አንጀት የሚያርስ መልስ መሰለ! የሚገርምህ ሴቶችም ይወዱታል። ጭካኔና ወጣ ያለ ቁጣ ቢመስልም ሴቶች ዘወትር ያፈቅሩኛል፣ ያፈቅረኛል፣ ይወደኛል፣ ይደውልልኛል መሰል ጥያቄዎቹን እየጠየቁ መኖር ይፈልጉታል። አውቃለሁ ለማመን የሚያስቸግር እውነታ ነው፣ ግን እመን። ይህንኑ ምክር አልሳካ ላላቸው ወንዶች ነግሬያቸው ሳይቀበሉት የቀሩ ብዙ ናቸው። ይኸው ዛሬም ሴት ፍለጋ ከመኳተን ግን አልዳኑም። የሚሳካላቸውም አይመስለኝም። በጣም የሚጓጉ ወንዶች ስልክ ጆሯቸው ላይ ካልተዘጋባቸው ማውራት አያቋርጡም። ራሳቸውን ውድና ኩሩ ባለማድረጋቸው ወንድነታቸውን ዋጋ ቢስ ሲያደርጉት ይኖራሉ። አንተ ግን ተመሳሳይ ስህተት እንዳትሰራ ተጠንቀቅ። የማይተነበይ ባህሪ ማዳበር። የእንክብካቤና የፍቅር ቃላቶችህን በቀጥታ ትጠቀምባቸው። ለምሳሌ እንኳን በቀን 12 ጊዜ አንቺ እኮ ቆንጆ ነሽ ማለት አስደሳችና ማራኪ አይደለም። ከዚያ ይልቅ ይህንን የሚገልጽ 3 ወይም 4 መስመር ግጥም ጽፈህ በቀላሉ ልታገኘው የምትችልበት ቦታ አጠገቧ ብትጥለውና በድንገት ከፍታ ብታነባው ድንገተኛና በጣም አስደሳች ይሆንላታል። በመጨረሻ ደግሞ ከሴት ልጅ የምታደንቅላት አንድ ድብቅ ነገር ካለ እርሱኑ አውጥተህ አውራላት። ሴቶች እያንዳንዷን ድብቅ ነገር ለይቶ የሚያወጣና የሚያደንቅ ወንድ የምር ይወዳሉ። ለምሳሌ ከእርሷ በጣም የሚያምረው ጸጉሯ ከሆነ አንተ ልታደንቅላት የሚገባው አይኖቿን ወይም ደግሞ ተረከዟን መሆን አለበት። ጸጉሯንማ ማንም መንገደኛ ሲያደንቅላት ስለሚውል ብዙም አይገርማትም። ጨርሻለሁ። ሴቶች ስለነሱ ስታስብ ደስ ይላቸዋል። ስለዚህ በአንድም ይሁን በሌላ መንገድ ስለሷ ማሰብ አለማሰብህን ማረጋገጥ ትፈልጋለች። ይህንን ለማድረግ ደግሞ የተለያዩ መንገዶችን ትጠቀማለች። ሴቶች ስጦታ ስትሰጣቸው አጥብቀው የሚደሰቱት ለሰጣቸው እቃ ልዩ ፍቅር ስላላቸው አይደለም፣ በፍጹም አይደለም። ስለነሱ ጊዜ ወስደህ ማሰብህንና ለነሱ ብለህ መግዛትህን ማረጋገጥ ስለሚፈልጉ ነው። ላንተ ትርጉም ይሰጣል እንዴ? ለኛ ግን አይሰጠንም። ግን እውነታው እንደዚያ ነው። ስለዚህ ለምትፈልጋት ሴት እንዳገኘሃት አብራህ ባልነበረችበት ጊዜ ስታስታውሳት እንደነበረ ግለጽላት። ተጠንቅቅ። መግለጽ በቃላት ብቻ አይደለም። ይህ ማድረግ ከቻልክ ደግሞ ስጦታ መግዛት አያስፈልግህም ማለት ነው። ለምን ቢባል የስጦታ ዋናው ተግባር ስታስታውሳት እንደቆየህ መግለጽ ነውና። ይሄውልህ ደግሞ አንድ የማይታመን ነገር ግን የማይታበል ሀቅ። ሴቶች እንቆቅልሽ ይወዳሉ። አደናጋሪ የሆነ ጨዋታ ሴቶች ይወዱታል። ይህ ማለት አንድ ነገር አንዴ በመኮሳተር ሌላ ጊዜ ደግሞ እየቀለድክ ስትሰራው ይወዱታል። ወይንም በንግግርህ ጠንከር ብለህ በአካል አፍቃሪ ሆነህ ስትገኝ ደስታ ይፈጥርላቸዋል። እየሳምካት አልወድሽም ስትላት ወይንም ደግሞ ውበቷን እያደነክ ግን ደግሞ ፊትህን ብታኮሳትር በቃ ደስ ይላታል። ለምሳሌ ቁጭ ባለችበት እየሳምካት እጇን ይዘህ ካስነሳሃት በኋላ መቀመጫዋን ቸብ ብታደርገውና በጣም ጎበዝ ሳሚ መሆንሽን ለመግለጽ ነው ብትላት ደስታዋ ወሰን አይኖረውም። ልብ በል፣ ደስታ ሁሉ በሳቅ አይገለጽም። አንድ ሌላ ነገር ደግሞ እንጨምር። ሴት ልጅ ስለ ወሲብ ማውራት በጣም ትወዳለች። በርካታ ወንዶች በማያውቁት ሴት ፊት ስለ ወሲብ ማውራት ምቾት አይሰጣቸውም። እስኪ አጠገብህ ለተቀመጠች ሴት 1-2 ወሲብ ነክ ቀልዶችን ንገራት፣ ወይም ደግሞ በቴሌቪዥን ስላየኸው ወሲብ ነክ ፕሮግራም አውራላት። ሊገርምህ ቢችልም ባልጠበቅከው መልኩ የርዕሱ ወሬው ዋና ተዋናይ ሆና ታገኛታለህ።
ምንጊዜም የማይገመትና ያልተጠበቀ አይነት ሰው ሆኖ መገኘት አለብህ። በእርግጥ ከመጠን ያለፈ ወጣ ያለ ተግባር ችግር እንደሚያመጣ አንተም ታውቀዋለህ። በጥቅሉ ግን ሰው በተለይ ደግሞ ሴቶች ለየት ያለና አዲስ ነገር እንደሚወዱ ወቅ ማወቅ ብቻም ሳይሆን ተጠቀምበት። እንድትስማት ስትጠይቅህ እምቢ በላት፣ ግን ደግሞ ሳትረሳ ከቆይታዎች በኋላ አቅፈህ ሳማት። ጭንህ ላይ ልትቀመጥ ብትመጣ ከልክላት፣ ግን ትንሽ ቆይተህ እቅፍ አድርገህ ፍቅር ለግሳት። ገና እንዳገኘሃት የፈላጊነትህን ደውል ደጋግመህ ከደወልከው በቃ በራስህ እጅ በሩን እንደዘጋኸው ቁጠረው። ፍቅር ወይም ወሲብ የተራበ ሰው መስለህ ከቀረብካት ለአንተ ያላት ፍላጎት እንዲቀንስ እያደረካት ነውና ጠንቀቅ በል። እንድትሰማት ስትጠይቅህ እንኳን ልትሰማት የምትችለው ጀርባህን ስታሻሽህ ብቻ እንደሆነ ንገራት። ቁም ነገሩ ምን መሰለ? የጠበቀችውን ነገር ደብቅና ያላሰበችውን አዲስ ነገር ፈጥረህ ጠብቃት። ሁሌም አዲስ ነገር ፍለጋ አንተ ዘንድ ትመላለሳለች። አዲስ ነገር መፍጠር እንኳ ቢሳንህ አልፎ አልፎ ትርጉም የሌላቸው ነገሮችን ማድረግ አትርሳ። እናመሰግናለን ስላዳመጣችሁን ውድ አድማጮቻችን። ጉድ ኒውስ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።